እኔ የቱ ጋር ነበርኩኝ? ምን አይነት ሴት ነበርኩኝ? የዛሬ 10 ዓመት ምንድን ነበር የምፈልገው? መድረስ የምፈልግበት ደረጃ ይሄ ነበር ወይ? የዛሬ 10 ዓመት መድረስ የምፈልግበት ደረጃ በጣም ትንሽዬ ነገር ናት። የዛሬ 5 ዓመት ልደርስበት የምፈልገው ነገር በጣም ትንሽዬ ነገር ናት። ዛሬ ግን የደረስኩበት ትልቅ ነገር ነው። ግን ደግሞ ዛሬ እንዳይደርሽ ዛሬ ማመስገን አልቻልኩኝም። ይሄ ደግሞ የብዙዎቻችን ጥያቄ ነው እና እንዴት ነው ከዚህ ነገር መውጣት የምንችለው? በምናየው ነገር እንዴት ነው አለመሳም የምንችለው? ባለን ነገር እንዴት ነው ማመስገን የምንችለው? ባለን ነገር እያመሰገንን የውስጣችንን ሰላም እንዴት ማግኘት እንችላለን? ወይ ደግሞ እንዴት ማግኘት እችላለሁ እኔ የሚለው ነገር ሁሌም ጥያቄ ይሆንብኛል እና ማስታወስና ማሰብ ከቻለን የዛሬ 10 ዓመት የዛሬ 5 ዓመት ልጆች ሆነን የቱ ጋር ነበር መቆም የነበረብን? ማለት ከዚህ በፊትስ የነበረን ስታተስ ይሄ ነበር ወይ? አሁን መድረስ የምንፈልግበት ደረጃ በየቀኑ የምንፈልግበት ቦታ እየሞከርን ነው፣ እየደረስን ነው። ግን ደግሞ እርካታ የለንም። በደረስን ቁጥር እያነሰብን ነው እና እኔ እንደዛ እያደረገኝ ነው። ይሄ ደግሞ የሁላችንም ወጣቶች በእኔ እድሜ ላይ ያለ ወጣት ሁሉ ጥያቄ ነው እና ለዛም ይመስለኛል አሁን ላይ ብዙ ሰው ይከፋል። ብዙ ነገር እያየ ኢቭን ብዙ ነገር ተሟልቶለት አብዛኛው ሰው ደስተኛ አይደለም እና እንዴት ደስተኞች መሆን እንችላለን? አሁን ባለን ነገር እንዴት ደስተኛ ልንሆን እንችላለን?